ይህ በምስሉ ላይ የምትመለከተው አንተ ወይም ደግሞ ጓደኛ ላይ ካየኸው ምን እንደሆነ ማወቅና መከላከያውና ሕክምናውን ማወቅ ከፈለግ ይህን ቪዲዮ እስከ መጨረሻው ተከታተል። ሰላም፣ አቤል ነኝ፣ የፊዚዮቴራፒ ባለሙያ። በዚህ የቲክቶክ አካውንት ላይ ስፖርተኞች በተለይ ደግሞ ለእግር ኳስ ተጫዋቾች የሚገጥማቸው ጉዳት ሕክምናው፣ መከላከያ መንገዱ እና እንዴት ፐርፎርማንሳቸው ማሳደግ እንዳለባቸው የምናብራራበት ቻናል ነውና ፎሎ ማድረግ አይርሱ። በምስሉ ላይ የምትመለከቱት ኦስጉድ ሻልተር ዲዚዝ ወይም ደግሞ ኦኤስዲ ተብሎ ይጠራል። ይህ ህመም የሚከሰተው ከጉልበታችን ሎሚ በታች ቲቢያል ቲብሮሲስ የሚባለው የፊት ለፊት የታፋችን ጡንቻ ወይም ደግሞ ኳድራሴፕስ የሚባለው ጡንቻ ሄዶ የሚሰካበት ቦታ ላይ ከፍተኛ ጫና በሚኖርበት ጊዜ ትንሽ የመሰንጠቅ ወይም ደግሞ ኢንፍላሜሽን ወይም ደግሞ ቁስለት የምንለው ነገር ሲፈጠር ነው። ይህ ህመም በብዛት ከ10 እስከ 15 የእድሜ ክልል ውስጥ ያሉ ወንዶችን ያጠቃል። ይህ ህመም እንዲከሰት ከሚያደርጉ ምክንያቶች ውስጥ ሃምስትሪንግ እና ኳድራሴፕስ መስል ታይት መሆን እና ከፍተኛ የሆነ እንቅስቃሴ ሎድ መጨመር እና ትሬኒንግ ስህተቶች ናቸው። ህክምናው የሚሆነው ለጊዜው ከባድ የሆኑና ህመምን ሊፈጥሩ የሚችሉ እንቅስቃሴዎችን ቀንሶ ቀላል የሚባሉትን እንደ ዋና አይነት ኤክሰርሳይሶችን መስራት፣ በረዶ ማድረግ፣ ኢሴንትሪክ እና አይዞሜትሪክ ኤክሰርሳይሶችን መስራት፣ ኳድራሴፕስ እና ሃምስትሪንግ መስሎችን ማሳሳብ እና ቀስ እያሉ ወደ ስፖርታዊ እንቅስቃሴዎች መመለስ ነው። ለዚህ ህመም መከላከያ መንገዶች የሚሆኑት ተደጋጋሚ የሆነ ጉልበት ላይ ጫና ለማሳደር ትሬኒንግን ቀስ እያሉ ማሳደግ፣ ዋናን እንደ አንድ የትሬኒንግ ክፍል ማድረግ፣ በየጊዜው ዋርማፕ እና ኩልዳውን ማድረግ፣ ጡንቻዎችን ማሳሳብ እና ስትሪንግዝ እና ባላንስ ኤክሰርሳይሶችን መስራት ነው።